ህይወቴን በሙሉ አይነ ስውር ነኝ። እናም ይህ ነገር በእኔ ዘንድ ችግር አልነበረውም። መጀመሪያ ማየት ችዬ ከዛ ብርሃኔን ባለመነጠቄ አመስጋኝ ነኝ። እንደዛ ቢሆን አሳዝን ነበረ። ይልቁንም ሲጀመር ስለሌለኝ ነገር ሐዘን ውስጥ ገብቼ አላቅም። ለብዙ ዓመታት በሰሜኑ የአዲስ አበባ ክፍል ኖር ነበረ። ጸሐፊ ስለሆንኩኝ የራሴ የሆነ ቤት ውስጥ ብቻዬን መኖሩ አስፈላጊ ነገር ነበረ። ብዙ ሰዎች አጻጻፊ አስደናቂ እንደሆነ ነግረውኛል። ምክንያቱም ደግሞ ማየት አለመቻሌ ነበረ። ሌሎች የስሜት ህዋሶች ላይ ነው ትኩረት የማደርገው እና የምጽፋቸው ጽሁፎችም በዛው መጠን ለየት ያሉ ይሆናሉ። ቢጫ ብርቱካን ብዬ አልገልጽም። ቢጫ ማለት ምን ማለት እንደሆነ ስለማላቅ ማለት ነው። ጠንከር ያለ የሚኮመጥጥና የሚጣፍጥ ግሩም መዓዛ ያለው እያልኩ ነው የምገልጸው። አልዋሻችሁም፣ ስኖር የነበረበት ቤት አሪፍ ቤት ነበረ፣ ግን በጣም ትንሽዬ ነበረች እና ደግሞ ቤቴ ውስጥ የአካል እንቅስቃሴ ማድረግ እመኝ ነበረ። ስለዚህ እስካሁን የሰራኋቸው ስራዎቼ ባስገኙልኝ ገቢ ማለት በቆጠብኩት በአዲስ አበባ ጥግ ባለች አንዲት ሰፈር ውስጥ ቤት ገዛው። ዘመዶቼና ጓደኞቼ ያሉኝ ነው የምነግራችሁ። እሱ አይመለከተኝም። አሁን ማየት አልችልም አይደል? የጧት ፀሐይ ቆዳይ ላይ እንድታርፍና የአመሻሽ ንፋስ በመስኮት እየገባ ስራዬን ቀንና ማታ መስራት ነበር የምፈልገው። አዲሱ ቤቴ አንድ ፎቅ ያለው መሆኑ ሰዎች እኔ ላይ ችግር የሚፈጥርብኝ መስሏቸው ነበረ። ምክንያቱም በእነሱ እይታ ምንም እንኳን ህይወቴን በሙሉ አይነ ስውር በሆንም አበስላለሁ፣ ነገሮችን እከትፋለሁ፣ ገላይን እታጠባለሁ እና ቤቴን አጸዳለሁ። ስለዚህ ትንሽ ደረጃዎችን መውጣት አልችልም ብለው ነበር ያሰቡት። ይህ ለኔ ችግር አልነበረውም። ደረጃው ላይ ያሉትን መውጣጫዎች ቆጠርኳቸው። 14 ናቸው። በሂደት ለመድኩት እና አንዳንዴም በፍጥነት ወጣና ወርድ ነበረ። ምን ያህል ወደ ላይ ምን ያህል ወደ ታች መውረድ እንዳለብኝ ስለማቅ ማለት ነው። ይህ ነገር አይነ ስውር ስትሆኑ ሰውነታችሁ ላይ የሚፈጠር ነገር ነው። አንዳንድ ነገሮችን ብዙ ጊዜ ከማድረጋችሁ የተነሳ ትኩረት ባትሰጡትም ሰውነታችሁ ማድረግ ይችላል። በዛ ላይ ብቻችሁን ስትኖሩ አንዳንድ ነገሮችን ማግኘት በምትችሉበት ቦታ ማስቀመጥን ትለምዳላችሁ። ነገር ግን አንዱ ቀን ደረጃውን ስወርድ አደናቅፎ ወደቅኩ። መሬቱ ላይ ደረስኩ መስሎኝ ነበረ፣ ግን አንድ ጭማሪ ደረጃ ነበረ። ቢሆንም ብዙ አላሳሰበኝም። ማለት አዲስ ስሜት ፈጥሮብኝ ነበረ። ምክንያቱም ለ30 ዓመታት አይነ ስውር ሆኜ ተደናቅፌ መውደቅ በጣም እንግዳ ነገር ነበረ። ቢሆንም ችላ አልኩት። ከዛ በኋላ ደረጃውን መልሼ ስወጣ መጨረሻው ላይ ድጋሚ ተደናቀፍኩ። ይህ ለየት ያለ ነገር ነበረ። በጣም እርግጠኛ ነኝ አንድ መወጣጫ ተጨምሯል። ድጋሚ ተመለስኩና መወጣጫዎቹን ቆጠርኳቸው። 15 ድጋሚ ቆጠርኩ። 14 እንዴ! እርግጥ ነው 14 መወጣጫዎች ናቸው ያሉት። አቦ የራሱ ጉዳይ። መኝታ ቤቴ ገብቼ ተኛሁ። የተወሰኑ ቀናቶች ያለ መደናቀፍ አለፉ። ያን ክስተት የደከመው ጭንቅላት የፈጠረው ነገር ነው ብዬ ያለፍኩት። ከዛ አንዱ ምሽት ውሃ ልጠጣው ታች ስወርድ ተደናቅፌ ወደቅኩ። አሁን ላይ በጉልበቴ ነበር ወደቅኩት። የሆነ ያለፍኩት ደረጃ አልነበረም። ቢያንስ 2 የተጨመሩ ደረጃ መውጣጫዎች ነበሩ። ዙሪያዬን ከዳሰስኩ በኋላ ቆምኩኝ። እግሬን በጣም እያመኝ ነበረ፣ ግን ቁርጭምጭሚቴ ደህና ነበረ። ቀስ ብዬ እየቆጠርኩ ወደ ላይ ወጣሁ። 16 ምንድነው? እርግጥ ነው አንዳንዴ ስትቆጥሩ ትሳሳታላችሁ፣ ግን 2 ደረጃ መጨመር ወይም መቀነስ። ቤቱ ጸጥ ረጭ ብሏል። ፍጹም የሆነ ጸጥታ። ኖርማል የሆኑ ሰዎች ጨለማን ነው የሚፈሩት። ጸጥታን ነው የምፈራው እኔ። ተመልሼ ደረጃውን ወረድኩ። መሬት ላይ ስደርስ 14 ቆጠርኩ። ድጋሚ ወጣሁ። 18 በጣም ነበር ያስገረመኝ። ቀልድ ነው እንዴ? እንደዚህ አይነት ቀልድስ ማን ነው የሚቀልደው? የሰውን ቤት ሰብሮ ገብቶ የደረጃቸውን መወጣጫ ጨመረ ሌባ ሰምቼ አላውቅም። ቢሆንም በሩን መዝጋትን አረጋገጡ። በስርዓት ይዞርኩኝ ሙሉ ቤቱን መቆለፉን አረጋገጡ። ከዛ በኋላ ከዕቃ ቤት ወጥቼ ኮሪደሩ ላይ ያለው ነበረ ከሆነ ነገር ጋር የተካጨሁት። ደረቄ ቀረው። ፀጉሬም ሲቆም ይሰማኛል። ጆሮቼም ቆሙ። በህይወቴ እንደዚህ አይነት ፍርሃት ተሰምቶኝ አያውቅም። ከዛ ድጋሚ ዞሬ በሩን መቆለፌን ተመልሼ አረጋገጥኩ። ተቆልፏል። ከዛ ዞሬ ወደ ደረጃው ቀናሁ። አሁን ግን ከምንም ነገር ጋር አልተጋጨውም፣ ወይም ከማንም ጋር አልተጋጨውም። 18 አረ በለው። ምሽቱን ሙሉ እንዳበደ ሰው ደረጃውን ስወጣና ስወርድ ነበር ያሳለፍኩት። ያንዳንዱ ሙከራዬ የተለያየ ውጤት ነበር ነገረኝ። ተመልሼ ከወጣሁ በኋላ ለመጨረሻ ጊዜ ልቆጥር ወሰንኩኝ። 14 እሺ፣ ተጨማሪ ደረጃ ሊሆን ይችላል። 15 አይ እስካሁን አልቆምም። 17 19 21 ይህ ከፍተኛው ነው። 27 33 በፍጹም ሊሆን አይችልም። 52 88 ከፍተኛ የሆነ ሽብር ስሜት ሰውነቴን ሲወሮ ይሰማኛል። የሆነ ነገር አብሮኝ ነው ያለው እና አስቀያሚ ከተፈጥሮ ዓለም የተለየ ነገር ነው።
እና ይህ ደረጃ የሚያልቅ አይደለም። 102 በመጨረሻ እጄን ሰጠው። ምንም ይሁን ምን መጨረሻውን ማየት አልፈልግም። ተመልሼ መውጣት ጀመርኩ። ወደ ላይ ለወጣ በዞርኩኝ ቅጽበት ደፋር ለመሆን ስጥር ነበር። ግን የሆነ ነገር ተሰምቶኝ በእጄና በእግሬ እየሮጥኩኝ ወጣሁ። ደረጃውን ለመጨረስ የተመኘው ውስጤ ሩጥ 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 የሚለኝን ስሜት ሲያዳምጠው ነበር። እንዴት ደረጃውን ጨርሼ መኝታ ቤት ገብቼ በሩን ዘጋው አላውቅም፣ ግን አድርጌዋለሁ። እና አሁን ላይ ይኸው ተቀምጬ ጻፍኩ ነው። ማለቴ እኔ ስናገር ድምጼን የሚቀርጸው ማሽን ስራውን የሰራ ነው ማለቴ ነው። ይህ ቤት ለየት ያለ ቤት ነው። በጣም የሚረብሽ ቤት ነው። እና ይመስለኛል ያን ደረጃ መውረድ የሚቀጥል ኖሮ ከዚህ ዓለም የሚወጣ ይመስለኛል። የደረጃው መጨረሻ ቤት አይመስለኝም። ይህ ቤት አስፈሪና የተለየ ቢሆንም ተመልሼ መውረድ እንደሌለብኝና ምንም ነገር ወደ ላይ አለመውጣቱን ማረጋገጥ አለብኝ። እና አሁን ላይ ደረጃው ሲንቃቃ ይሰማኛል።